ይሄ የምትመለከቱት አፍሮ አይገባ የሚባለው መስቀል ነው። ታዲያ ይሄንን መስቀል የታተመበትን ወረቀት ጫትና ዳቦ መጠቅለያ ሆኖ እያየነው እንገኛለን። ይኸውላችሁ ፌስታል ከተከለከለ በኋላ አሁን ላይ ብዙ ቦታዎች ላይ ለምሳሌ ዳቦ ቤቶች፣ ጫት ቤቶች፣ አንዳንድ ብስኩት መሸጫ ቦታዎች ላይ የሚጠቀሙበት ወረቀት ለማሸጊያ ወይም ደግሞ ለመጠቅለያ እንደዚህ አይነት ወረቀት ነው። ታዲያ እነዚህ ወረቀቶች የተለያዩ ዲዛይን ያላቸው ናቸው። ከነዛ ዲዛይኖች መካከል ወይም ደግሞ ምስሎች መካከል አንደኛው እንደዚህ የኦርቶዶክስ ቤተክርስቲያን መገለጫ የሆኑ የከበሩ ነገሮችን ታትመው እያየን ነው። እኔ ለምሳሌ ታንትና ላይ የገዛሁት የነበረው ዳቦ የታሸገበት ወይም ደግሞ የተጠቀለለበት ወረቀት ይሄ ነው። እቤት ይዤው ከመጣሁ በኋላ ነው ያየሁት። ስለዚህ በማግስቱ ዛሬ ሄጄ ባለቤቱን ላናግረው ሞክሬ ነበረ። እስከ ሰውየው ጋር የነበረ ንግግር አሪፍ ነበረ። የሌላ ቤተ እምነት ተከታይ ነው፣ ይሄ ነገር መሆኑን አላወቅኩም፣ እሺ ይቅርታ አለ። ቀጣይ ግን እንዳያመጣ ያን ነገር ተነጋግረን ተማምነናል። ዛሬ መጣሁት ወደ እናንተ ለሶስት ነገር ነው። አንደኛ ኦርቶዶክሳዊ ሆናችሁ ወደ አንዳንድ አገልግሎት ሰጪ ቦታዎች ላይ ስትሄዱ፣ ሁሉንም ማለት አይቻልም፣ አንዳንድ ቦታዎች ላይ እንደዚህ አይነት ወረቀቶችን ልታገኙ ትችላላችሁ። አንደኛ እምቢ ማለት፣ በዛ ነገር አለመጠቀም፣ ሲቀጥል ባለቤቱ ያን ነገር እንዲያስተካክል መንገር፣ ሲቀጥል እምቢ እንኳን ቢላችሁ ደግሞ ለሚመለከተው አካል በማሳወቅ ሃይማኖታችን የሚገልጽ ነገር እንዲህ እየተዋረደ ነው እንድትሉ ነው። ሁለተኛ ደግሞ አገልግሎት ሰጪ የሆናችሁ ነጋዴዎች በተቻላችሁ አቅም ኦርቶዶክስ ሆኖ እንደነዚህ አይነት ወረቀቶችን የሚያስመጣ ምስል ያለበትን ወረቀት የሚያመጣ ሰው ካለ ይሄ ጤነኛ አይደለም ማለት ነው። ይሄ ችግር አለበት። ከኦርቶዶክስ ቤተ እምነት ውጭ የሆናችሁ ሰዎች ግን ነጋዴዎች ሆናችሁ እንደዚህ አይነት ወረቀት ስታገኙ ከማምጣት ይልቅ የኔ ሃይማኖት የሚከበረው የሌላውን በማክበር ውስጥ ነው ብላችሁ በማሰብ እንደነዚህ አይነት ምስሎች ያለበት ወይም ደግሞ እንደዚህ አይነት ዲዛይን ያለበትን ወረቀቶች ባትጠቀሙና ሌሎች አይነት ብዙ አይነት ወረቀቶች አሉ፣ እነሱን ብትጠቀሙ ለሰላም ሲባል። ሲቀጥል ዋና እንደነዚህ አይነት ወረቀቶችን የምታመርቱ ድርጅቶች ግን ጥንቃቄ ያስፈልጋቸዋል። የሌላ ቤተ እምነትን ብትሆኑ በየትኛውም ቦታ ላይ ብትሆኑ ትክክል አይደላችሁም ነው። ካልጠፋ ምስል ካልጠፋ ዲዛይን እንዲህ አይነት የኦርቶዶክስ መገለጫ የሆኑ መስቀሎችንና የተለያዩ ነገሮችን መጠቀም አሁን ኢትዮጵያ ባለችበት ችግር ውስጥ ተጨማሪ የሃይማኖት ችግሮችንና ተጨማሪ የሃይማኖት ግጭቶችን ከመፍጠር ውጭ ሌላ ምንም የዘለለ ነገር የለም። አንድ ሃይማኖተኛ ነኝ ወይም ደግሞ ሃይማኖት አለኝ የሚል ሰው የራሱ እንዲከበር የሌላውን ሰው የማክበር ግዴታ አለበት። እኔ ለምሳሌ በአገልግሎት ሰጪ ቦታዎች ላይ ሄጄ እንደነዚህ አይነት ወረቀቶችን በየትኛውም ቦታ ላይ ቁርአን ቢሆን ወይም ደግሞ የሌላ ቤተ እምነት ቢሆን እመኑኝ አልገዛም። ለምን ያን እንደማላረግ ታውቃላችሁ? የእነሱን ሳክብር ነው የኔ ሊከበር የሚችለው። ስለዚህ ይህንን አመለካከት ሁላችሁም ይዛችሁ ኢትዮጵያውን ካለችበት ችግር በተጨማሪ ደግሞ ሃይማኖት መጠላላትና መተራረድ መገዳደል ውስጥ ከመግባት በፊት እንደነዚህ አይነት ነገሮችን ልናስቆም ይገባል። ያያችሁ ሰዎች ሁሉ አይቶ ከማለፍ ይልቅ የሚጠበቅባችሁን በመምከር የሚሆን ትክክል ያልሆኑ ነገሮችን ትክክል አይደሉም በማለት እንደው የሚጠበቅባችሁ ነገር እንድታደርጉ በማለት ነው። ለማንኛውም ይህ ቪዲዮ ለሁሉም ሰው ይደርስ ዘንድ ኮፒ ሊንክ፣ ሪፖስት፣ ሼር አድርጉልኝ። አዲሱ ቻናላችን ደግሞ ፎሎ በማድረግ ቤተሰቡ ነው።